ማለፊያ ነጥብን እንዲቀነስ ስለመጠየቅ 12ኛ ክፍል አካባቢ እየተደረገ ያለው ነገር የትምህርት ጥራት ማስጠበቅ የኩረጃ መቀነስ መስሎ ከሆነ በጣም ተሳስተሃል። የተደረገ ያለው በኢትዮጵያ ዩኒቨርሲቲዎች ውስጥ መማር የሚችለው የዲፕሎማት ልጆች ብቻ ሊመረቁበት ሊማሩበት የቻሉበት ትምህርት ቤት ላይ ሄዶ የተማረ በግል ትምህርት ቤት ከፍተኛ ብር ተከፍሎለት ሊማር የቻለ ዩኒቨርሲቲዎች በአመት እስከ 20 ሚሊዮን ብር ድረስ የሚያወጡበት የእርዳታ ድርጅቶች በአመት እስከ 20 ሚሊዮን ብር ድረስ የሚያወጡበት የአዳሪ ትምህርት ቤት ገብቶ መማር የቻለ ብቻ ነው የኢትዮጵያ ዩኒቨርሲቲዎች ውስጥ ገብቶ መማር የሚችለው ነው እየተባልክ ያለው። በገጠሩ ክፍል የተማርክ ከሆንክ ዋጋ የለህም ነው እየተባልክ ያለው። ከአስተማሪ ደሞዝ ውጪ በአመት 1000 ብርም እንኳን የተለያዩ ነገሮች ሊያረግበት የሚችል በጀት የሌለው የመንግስት ትምህርት ቤት ከተማርክ የተማርክ ከሆንክ ተስፋ የለህም ነው እየተባልክ ያለው። በሰላም ማጣት ወደ ትምህርት ቤት ከወር ወር መሄድ ሳትችል በወር አንዴ ሁለቴ እየሄድክ የተማርክ ከሆንክ ዋጋ የለህም ነው የተባልከው። በኢትዮጵያ መላው ኢትዮጵያ ውስጥ የመንግስት ትምህርት ቤት የተማሩ ከመላው ኢትዮጵያ 2400 ተማሪ ብቻ ነው ያለፈው ስትባል ወል በኃይለ ሥላሴና በደርግ ዘመን የነበረ እንትን አለ። በኢትዮጵያ ዩኒቨርሲቲዎች ውስጥ መማር እድሉ የነበራቸው ወይ የባላባት ልጅ መሆን ነበረብህ ወይ የመቶ አለቃ ልጅ መሆን ነበረብህ። በ2018 ኢትዮጵያ ውስጥ የተፈጠረው እሱ። ለምንድነው ፓስ ማርኩ መቀነስ አለበት ብለን የምናስበው? ለምንድነው የግል ትምህርት ቤት ያለው ጋር እኩል የመንግስት ትምህርት ቤት የክፍለ ሀገር ልጅ ገጠር ላይ ያለ ልጅ እኩል መመዘን የለበትም ብለን የምናስበው? ቢኮዝ ፍትሃዊ ስላልሆነ የመወዳደሪያው ሜዳው ፍትሃዊ ስላልሆነ ቢያንስ ዩኒቨርሲቲ ከገቡ በኋላ የመወዳደሪያ ሜዳው የተደላደለ እኩል ስለሚሆን ቢያንስ በድሮ ከዚህ ቀድሞ በተለምዶ እንደምንለው የገና ማዕበል የሚባለው የፈርስት ሴሚስተር ፈተና ቢያንስ ይፈትናቸው፣ ቢያንስ ይፈትሻቸው፣ ቢያንስ እሱ እድል ይሰጣቸው። ስለዚህ ከ50% ዝቅ ማለት አለበት። በነገራችን ላይ ከብርሃኑ ነጋ በፊት በኢትዮጵያ ታሪክ 50% ሆኖ አያውቅም። ከመሬት ተነስቶ ትምህርት ቤት አካባቢ ያለውን የትምህርት ጥራት የሰራበት ይመስል ትምህርት ቤቶች በእኩልነት እንትን ያሉ ይመስል የክፍለ ሀገር ልጅ የደሃ ልጅ ጥሩ ትምህርት ያገኝ ያንን ነገር መስራቱን ትቶ አመጣና ማለፊያ ማርኩን 50% አረገ። ከዛ ተማሪ ሲወድቅ ኩረጃ ስለቀረ ነው አለ። ጎበዝ ቁጥሮቹ እንደሚናገሩት ከሆነ 5% የመንግስት ትምህርት ቤት ተፈታኞች ብቻ ናቸው ያለፉት ከተባለ በሌላ አነጋገር ያንተ ኢምፕሊኬሽን ኩረጃ የነበረው የግል ትምህርት የመንግስት ትምህርት ቤት ነው። ዳ ኮራጅ ነው፣ የገጠር ልጅ ኮራጅ ነው እያልክ ነው አይደል? ኦብቪየስ ነው። ማለፊያ ማርኩን ከፍ ስታረገው የሚወድቁ ልጆች መብዛቱ ኦብቪየስ ነው። ከኩረጃ ጋር ምንም የሚያያይዘው ነገር የለም። ካልክስ እውነት እንነጋገር ከተባለ ኩረጃ የግል ትምህርት ቤቶች ላይ ይበዛል። ለምን? የግል ትምህርት ቤቶች ብዙ ማሳለፍ ማለት በሚቀጥለው የምዝገባ ዓመታት ላይ በብዙ ወላጆች መፈለግ ማለት ነው። ይሄን በደንብ ያውቁበታል። ስለዚህ የፈተና ቀን ፈታኝም በማዝናናት ፈታኝ ሪላክስ እንዲሆን በማድረግ ፈታኝ ዲስትራክት እንዲሆን በማድረግ
ተማሪዎቹ ለመኮረጅ የሚመች ከባቢን በመፍጠር ተማሪዎች ተረዳርተው ማትሪክን እንዲሰሩት ማድረግ በከፍተኛ በግል ትምህርት ቤቶች ላይ በከፍተኛ ሁኔታ ነው ያለው። የድሃ ልጅ ትምህርት አንድ እድል ብቻ ናት። እቺን እድል ማበላሸት አይፈልግም። ኮረጅክ መባል አይፈልግም። በፌደራል ፖሊስ ተይዞ ነው የሚፈተነው የመንግስት ትምህርት ቤት። ኩረጃ በጣም በንጹህ ያለው የመንግስት ትምህርት ቤት ላይ ነው አይዘ ሌላው የማርኬቲንግ ኢንተረስት ስላለ ይሄ ግልጽ ነው። ለዚህ ነው በዩኒቨርሲቲ ውስጥ ያለፉ ሁሉም ሰዎች እንደሚረዱት ከግል ትምህርት ቤት በከፍተኛ ውጤት መጥተው ከመንግስት ትምህርት ቤት በአቬሬጅ ውጤት የመጣው ተማሪ ሲያስጠናቸው የሚኖር ከግል ትምህርት ቤት በከፍተኛ ውጤት ዩኒቨርሲቲ ገብተው መመረቅ ዳገት የሚሆንባቸው ከመንግስት ትምህርት ቤት የመጣው የድሃው ልጅ አሁን ላይ ኦኬ ከትምህርት ሲመለስ የቀን ስራ መስራት ስለማይጠበቅበት ሁሉ ነገር ሲመቻችለት ግራውንዱ ዘሴም ሲሆን ፖቴንሻሉ ከባድ ስለነበር ከግል የመጡት ተማሪዎች ጫፉ ላይ አይደርሱም። ዋንጫውን ጠራርጎ የሚወጣው ሜዳሊያውን ጠራርጎ የሚወጣው ከመንግስት ትምህርት ቤት አብዛኛው ይመጣል። ስለዚህ የመንግስት ትምህርት ቤት ኩረጃ በጣም ትንሽ ነው። የግል ትምህርት ቤት ነው ኩረጃ ስለቀነስክ አይደለም። ሶ የዛሬው ጥሪ ምንድነው? የዛሬው ጥሪ ምንድነው? ፒቲሽን ጀምረናል። ፓስ ማርኩ ከ50% ይኸውልህ፣ በድሮ ጊዜ መንግስት ምን ያደርግ መሰለ? ዩኒቨርሲቲዎች በየአመቱ በዚህ አመት ይሄናል ተማሪ የመቀበል አቅም አለኝ ብለው ለትምህርት ሚኒስቴር ሪፖርት ያደርጋሉ። የሁሉም የዩኒቨርሲቲዎች የመቀበል አቅም ይደመርና በአመቱ 12ኛ ክፍል ፈተና ከወሰዱ ተማሪዎች ጋር ይነጻጸርና ያ አቅም እስኪሞላ ድረስ መግቢያ ውጤቱ ዝቅ ይላል። እስኪሞላ ድረስ ከብርሃኑ ነጋ በፊት 20% መግቢያ የሆነበት አመት ነበረ ጎበዝ። በሌላ አነጋገር 20% ማለት ከ500 101 ማምጣት ዩኒቨርሲቲ አስገብቷል። ዛሬ ላይ የምታያቸው አስተማሪዎች፣ ዛሬ ላይ የምታያቸው ባንከሮች፣ ዛሬ ላይ የምታያቸው የጤና ባለሙያዎች፣ ዛሬ ላይ ምናልባት ትምህርት ሚኒስቴር ቁጭ ብለው ዳ ዩኒቨርሲቲ እንዳይገባ እያገዱ ያሉት ከ500 101 አምጥተው የዩኒቨርሲቲ እድል ያገኙ ሰዎች ናቸው። ከብርሃኑ ነጋ በፊት ከ500 190 የሆነበት ዘመን ነበር። የዛሬ ኢንጂነሮች፣ የዛሬ አስተማሪዎች፣ የዛሬ ተመራማሪዎች፣ የዛሬ ብዙ ስኮላርሺፕ አሸናፊዎች ከ500 205 ማለፊያው በሆነበት ሰዓት፣ በሌላ አነጋገር 38% በሆነበት ሰዓት የገቡ ናቸው። ከዚህ አንተ 50% አርገው ስታራግፈው ድሃን የተበደለው እንጂ የትምህርት ጥራት አይደለም የመጣው። የገጠር ልጅ ነው የተበደለው እንጂ ኩረጃ አይደለም የቀረው። ይህንን ቆሞ ማየት ግፍ ነው። መቀነስ አለበት። ዩኒቨርሲቲ የመቀበል አቅማቸው እስኪሞላ ድረስ ቢያንስ አንደኛ ሴሚስተር ላይ ይታዩ። የገና ማዕበልን አንደኛ ሴሚስተርን መቋቋም ያቃተው ይውጣ። ያንን እድል ሳሰጠው በፊት መብራት በሌለበት እድሜ ልኩን ተምሮ የግል ትምህርት ቤት ከተማረ ጋር አወዳድረ ማስቀረት ግፍ ነው። በስጋም በነፍስም ያስጠይቃል። ይህንን ዲሞክራሲያዊ በሆነ መንገድ፣ ሰላማዊ በሆነ መንገድ ይህን ድምጽ ማሰማት የ12ኛ ክፍል ተማሪ ቤተሰብ መሆን አይጠበቅብም። የ12ኛ ክፍል ተማሪ ተፈታኝ መሆን አይጠበቅብም። ሰው ነው መሆን የሚጠበቅብህ ይሄንን ፑሽ ባክ ለማድረግ። ስለዚህ ፒቲሽን ጀምረናል። ሊንኩ ባዮ ላይ አለ። ግቡና ፈርሙ። በየሶሻል ሚዲያዎቹ ሼር አድርጉት። የት እንደምንደርስ ነው። ኦሬዲ ብዙ ኢትዮጵያኖች እየገቡ ሼር እያደረጉት ነው፣ ሳይን እያደረጉ ነው። ስለ 12ኛ ክፍል ያለኝ ምልከታ ምናምን በጽሁፍ ይሄን ሰሞን ግባና ማንበብ፣ ረጅም ማንበብ የምችል ከሆነ በቪዲዮ የመጣሁት ግን ቢያንስ ይሄን የፊርማ ስነ ስርዓት አቴንሽንን እንዲይዘው ነው በቪዲዮ የመጣሁት። ፕሊዝ ግባና ድምጽ ሁነን፣ ግባና የድሃ ድምጹን ግባና አግዛቸው። ድምጽ የሌላቸውን ድምጹንላቸው ፕሊዝ።
ሊንኩ ባዮ ላይ አለ። ሌትስ ዱ ስራ አለብን ጎበዝ። ዳይ ወደ ስራ